አንድ የሰው ልጅ ለአመታት የኖረበትን ከተማ አዲስ አበባን ለቆ ያለምንም ፕላን የማያውቀው ኮሚኒቲ ሲቀላቀል ምን ይመስላል? ስራ ጀምራለሁ፣ ቢዝነስ ጀምራለሁ ብሎ ነው የመጣው። እስጢፋኖስ ይባላል። ለማንኛውም ይሄ ባለፉት 3 ወራት ውስጥ አዋሳ ውስጥ የነበርኩበት ቆይታ ነው። ተከታተሉ። ኦኬ ሶ ፓኪንግ ጀምሬያለሁ። አክቹዋሊ ፓኪንግም አንፓኪንግም በጣም የምጠላው ነገር ነው። በት ኤኒዌይስ እነዚህ ኢንሴንሻል ቤዚካሊ ኢንሴንሻል የምላቸው ነገሮች ናቸው። እዚህ ጋር ካሜራ፣ ዋሌት ያ ኦብቪየስሊ ግድ ነው። ትራቭል እያረኩ ነው። በኋላ ፌዳ ይዞ ጣ ከሚያደርገኝ እዚህ ጋር ሽቶ፣ ዲዮድራንት፣ ይሄ ቶይሌትሪ ምናምን አብዛኛው አክቹዋሊ ለኮንቴንት ክሪኤሽን የሚያስፈልገኝ ስታፍ ነው። ይሄኛው ሌላ ካሜራ ነው። እነዚህ እንዳለ የሚያስፈልጉኝ ኬብሎች ናቸው። ይሄ 2 ቴራባይት ሳምሰንግ ኤስኤስዲ ነው። እዚህ ጋር ጥፍር መቁረጫ፣ መነጽር ሲሚ ከዚህ ነው የጀመርኩት። ከዛ ገና ልብስ አለ፣ ጫማ ምናምን የተረሳ ነገር ጨምሬያለሁ። ኬን ብሊቪን ኦልሞስት ረስቼ ነበር። ብቻ ትራይፖድ፣ ማይክ፣ ሌላ ማይክ እዚህ ጋር ማይክ አለ። ይሄ ሪሲቨር ነው። ያ ሶ ቤዚክሊ እና ኦብቪየስሊ ገና አጅሬው ይቀራል። ላፕቶፕ ኢትስ አ ማስት። ሶ ቤዚክሊ እነዚህ ስታፎች ላፕቶፕ እሱ ምናምን ኬሪዮን ነው የሚሆነው። እሱ በባክባክ ይዘዋለሁ። ከዛ ሌላው ለጌጅ ልብስ ምናምን እነዛ ውስጥ ይገባል፣ ሻንጣ ውስጥ ማለት ነው። ሎሽኑ ምናምን ሻንጣ ውስጥ ነው የሚገባው። ግን ኤኒቲንግ ቴክ ሪሌትድ ስታፍ ባክባክ ውስጥ ነው የሚገባው። ሻንጣው ኦልሬዲ ሞልቷል። ኤንድ ገና ይሄን መክተት አለብኝ። ወይ ጉድ! እሺ እንግዲህ እንዴት ናችሁ? አሁን አዋሳ ነው ያለሁት። ኢነርጂ ትንሽ የቀዘቀዘበት ምክንያት ደክሞኛል። 4 ሰዓት ብቻ ነበር የተኛሁትና ትንሽ ራሴን ማሞኛል ምናምን። ብቻ አሁን አዋሳ ነው ያለነው። ከተማዬን ለቅቄ ወጥቻለሁ። ፎር ፈርስት ታይም ኤቨር ሙቭ አውት አድርገናል ማለት ነው። እዚህ የመጣሁበት ምክንያት የሆነ ቢዝነስ የሆነ ስራ ልሰራ ነው። የበቆሎ ማሽናችንን ይዤ መጥቼ እዚህ ላከራየው ነው እና ዛሬ ገባው። አሁን ሄደን መጀመሪያ ቡና እንጠጣለን ስለደከመኝ። ከዛ ከቡና በኋላ ምሳ ግራብ የምናደርግ ይሆናል። ከዛ በኋላ ደግሞ አንዳንድ ቦታዎች ያለው አሁን ያለሁበት ክፍል ባለቤቶቹ በነፃ ሰጥተውኛል። which is nice። ለተወሰነ ቀናት እዚህ በነፃ ቆያለሁ ማለት ነው እና እስከዛ ቤት እያየው ነው፣ የምከራየውን እየፈለግኩ ነው። ፉሊ ፈርኒሽድ ቤት እሱን እንጨርስና አሁን አክቹዋሊ ሄጅ አገኘዋለሁ ከቡናው ከምሳው ምናምን በኋላ ማለት ነው እና ያን ይመስላል ያለው በአጭሩ። ብቻ ለተወሰነ ወራት እዚህ ነኝ። ምናየው ይሆናል እንደ ጀርኒ። ዴይ 1 ነው። ብዙ ቢዝነስ እንደ አንትረፕረነር ምን እንደማደርገው ኮንተንት ክሬት ሳደርግ ያለውን ነገር ምናምን ብቻ ጀርኒ ነው የሚሆነው ይሄ የአዋሳ ቪዲዮ ማለት ነው። ከዚህ በኋላ እንዳልኩት አዋሳ ስለሆንኩኝ በደንብ ቪዲዮ እንሰራለን እዚህ። እንደ ዛሬ አይደክመኝም። ዛሬ ጉዞ ላይ ስለነበርኩ ነው ያለው ነገር ያን ይመስላል እና ከምሳ በኋላ ደግሞ ወደ ደላላ አገኘውና ከዛ እሱ ጋር ሄጄ ቤት የምፈልግ ይሆናል። አንድ ጥሩ አለ ብሎኛል። እሱን ሄጄ ያለው ከዛ በኋላ ደግሞ ጂም ገባለው። ጂም ከፍልና ጂም ዛሬ አርም ዴይ እንቀጠቅጣለን ማለት ነው። ያን ይመስላል። ይመቻችሁ። ሐዋሳ ምን እንደሆነ አላውቅም። ገና የመጀመሪያው የመጣው ጊዜ ነበረ ፍቅር ያዘኝ እና አሁን ተመልሼ ስመጣ ሁሌ ምን እንደሆነ ባላውቅም እዛ ስትገቡ የተለየ ታይም ዞን ያለው
ሰዓት ቀስ የሚለው ነገር አለና አካባቢ እንደምታዩት የተረጋጋ ኢንቫይሮንመንት እና ሞቃታማ አየር ደስ የሚል አየር ነው። ይህንን ቀን ለማንኛውም በተለያየ ምክንያት አንዳንድ ፉቴጆች አልነበሩኝም። ቤቶች አይቼ ነበረ። እሱን ጨርሼ ሰንሴት አይቼ ከዛ ቀጣይ ቀን ወደ ስራ ቦታ ገብቼ የሆነ ቦታ እየጎበኘው ነበረ። አሁን እዚህ ጋር የምታዩት እሱ ነው ማለት ነው። ከዛ በኋላ ከጓደኞቻችን ጋር ሀይሌ ሪዞርት ሄደን እራት በላን። This shit is chicken soup, by the way. Guys, what do you feel? What do you feel about being here? Beyonce. Second of all, I want to I want to thank me, believing in me. ማሽኔ እንግዲህ በሰላም ገብታለች። እያት መኪና በሉት እኮ ይሄ አይሰማችሁ። ይሄን ለማምጣት ስንት መከራ እንደፈጀ ብታይ። በቆሎ በዛ ጋር ይገባል፣ ቆረቆንዳ በዚህ ጋር፣ ፍሬው በዛ ጋር ይወጣል፣ ገለባው በታች። እዚህ ጋር እንደምታዩት ማሽኑ ከመጣ በኋላ የሙከራ ቀን ነበረ። መጀመሪያ ሸራ እየዘረጋን ነበር። ይሄ ሸራ የሚዘረጋው በቆሎ የሚወጣው በቆሎ ሙሉ ለሙሉ መሬት ሳይነካ እንዲያዝ ነው ማለት ነው። እንደምታዩት ማሽናችን በመዘውር ፔልስ የተሰራው ማሽናችን ከአዲስ አበባ በአይሱዙ ካስመጣሁት በኋላ እዚህ ጋር እንደምታዩት በስኬታማ መልኩ በቆሎ ሳይሰባብር በቆሎና ቆረቆንዳ ለየብቻው ለይቶ እያወጣ በጣም ደስ የሚል ቀን ነበረ እና እዚህ ጋር የምታዩት በጣም ደስ ብሎኝ የመጀመሪያውን ፍልፈላ አካሂጄ ነበረ። ከዚህ በኋላ ነው ወደ ስራ የገባሁት ማለት ነው። አንድ የማምነው ነገር ምንድነው፣ ጠዋት የጀመራችሁት የቀኑ አጀማመር የቀረውን ቀን አሪፍ አርጎ ለማሳለፍ ይረዳችኋልና ጠዋት በአሪፍ ሙድ ከተነሳችሁ ጸዳ ብላችሁ ለባብሳችሁ if you're feeling good you're going to have a good day። ሶ እዚህ ጋር መጀመሪያ ጂም ለመሄድ ነበር ሀሳቤ። ያው ጂም ገብቼ ቪዲዮ መቅረጽ አልቻልኩም ነበረ። ለማንኛውም የዚህ ቀን ጓደኞቼ መጥተው ነበርና በኋላ ላይ ቦት ራይድ ኢንጆይ ለማድረግ እንገናኛለን፣ ታዩታላችሁ።
ይሄ ይስማው ይባላል። ተተዋወቁት። የኔ መካኒክና የኔ የመጀመሪያው ኤምፕሎይ ነው። እዚህ ማሽን ዙሪያ ላይ ስሰራ ቴክኒካል አሲስታንስ ፕሮቫይድ እንዲያደርገኝ የሆኑ ችግሮች ከተገጠሙ መጥቶ እንዲሰራልኝ ተገናኝተን እያወራን ነበረ ማለት ነው። Quanto tempo não? There you go. There you go. There you go. እግዚአብሔር ይመች በጣም የደገምነው ነገር እስካሁን ይዞኛል አይደለ? እኔ እኮ ታወቀኝ እኮ ይኸውላችሁ እዚህ ጋር እንዳጋጣሚ በሞተር እያለፍኩ ስቲቭ ና ምናምን ብሎ ድምጽ ሲጠራ ሰማኝ። ከዛ ኦኬ ማን ነው ብዬ ስዞር እነዚህ ሰዎች ለካ ቁርስ እየጋብዙኝ ነው እና አረ እኔ ቁርስ በልቼ ነው የመጣሁት ከከተማ ስል እምቢ ብለው
ካልበላህ ብለው ይጠሩኛል ማለት ነው። እዚህ መጥቼ ያው እንደምታዩት በቆሎ ቂጣ በጎንበን እኔ ጎንበን አልበላም ነበር፣ አልወድም ነበር። ሁሌ ከማዘር ጋር የምጣላበት ጉዳይ ነውና እዚህ ስመጣ ግን ጎመኑ ፍሬሽ ስለሆነ ይሁን አሰራሩ ስለሆነ ይሁን በጣም ጣፍቶኝ ከበቆሎ ቂጣው ጋር ስበላ ነበር። እና ይሄ በቆሎ ቂጣ የሚሰራው በቆሎ ተፈጭቶ በውሃ ተቦክቶ ምንም አይነት እርሾ ምናምን ሳይገባበት ነው የሚሰራው። እና ለመጀመሪያ ጊዜ ውጪ ይሄን የመሰለ ቪው እያየው ቁርስ በላው። ለካ ኑሮ እንደዚህ ነው መኖር ያለበት። ፀሐይ ያገኛችሁ፣ በእንስሳቶች ተከባችሁ፣ ሳርና ተራራ እያያችሁ ማለት ነው። ይሄንን ቁርስ በልቼ ነው እንግዲህ ወደ ስራ የምገባው። አይገርምም ታዲያ? ሪስክ ወስጄ ማላቀው ሀገር ሄጄ ስራ ለመስራት ስገባ ሳላስበው ቤተሰቦች ተተዋወቅኩኝ። ያው እንግዲህ ለጊዜው ማሽኑን ከቦታ ቦታ ሳንቀሳቀሰው የነበረው እንደዚህ እንደምታዩት የበቅሎ ጋሪ ላይ የጫንን ነበረ። በቤልት ጠልፋችሁ እንግዲህ ደስ የሚለው ነገር ምንድነው? ያው ማሽኑ 200 ምናምን ኪሎ ቢሆንም የገጠር ሰው ይተባበራችኋል። በጣም የሚገርመኝ ነገር እና እዚህ ጋር ወደ ወንዶ ኮሻ የሚባል ቦታ እያመራን ነበር። እዛ ብዙ በቆሎ አለ ተብለን ማለት ነው። መንገዱ እንደምታዩት በጣም ቻሌንጂንግ ነው። እኔ የሞተር ስኪሌ ራሱ በዚህ በገጠር ስራ ምክንያት በጣም ነው የጨመረው። ለምን አባጣ ጎርባጣ የሚያሸራትት አፈር ምን እዚህ ጋር አሁን ከጀርባ ሁለት ሰው አለ። እሱን ባላንስ እያረኩ ነበር ስነዳ የነበረውና ላይፍ ላይ ለካ ስኪሎችን ጌን ለማድረግ ኤክስፒሪንስ ነው የሚያስፈልጋችሁ። ይህንን ኤክስፒሪንስ ደግሞ የምታገኙት በምንድን ነው? ቦታው ላይ በመገኘት ነው። ዛሬ ነገ ሳትሉ ማለት ነው። ዳያጋው ትላለህ። እንደምንም ብለህ እስቲ ብቻህን ያዘው። እስቲ ዞር በል እስቲ። እንደዚህ ነው እንደተሰምቷል። We out here sweating these sheep. We just sweating these sheep. እና እንደምታዩት ቦታው ላይ ተገኝተን እየፈለፈልን ነበረ። ሰውን በኩንታል ቻርጅ እያረኩ ነበረ ስፈለፍል የነበረው። ግን ያው አስቡት እንግዲህ ቤታቸው ድረስ ሄዳችሁ የቀናት ወይም የወራት ስራ በአንድ ቀን በሰዓታት ውስጥ ጨርሱላቸው በጣም ደስተኛ ይሆናሉና በቃ ቤታቸው እያስገቡ እርጎ እያበሉ ድንች በዳጣ እያበሉ ስንትና ስንት ቤተሰብ ተተዋወቅኩና በሚገርም ሁኔታ እነዚህ ሰዎች የሰው ሀቅና የሰው እቃ የማይነኩ ሰዎች ናቸው።
ከከተማ ሰዎች በላይና ማሽኑ ሳስቀምጦ የነበረው የዛው ቀን የተዋወቅኩበት ሰዎች ቤት ነበር እያስቀምጡ ሲሄድ የነበረው። ታዲያ ይሄ አይገርም? በቃ ታዲያ ምን እላቸዋለሁ። ያን የመሰለ ህይወት ነበር ያሳለፍኩት። አውቃለሁ በቂ ቪዲዮዎች እንዳልያዝኩ፣ ግን እውነት ለመናገር በስራ ነበር ተጠምጄ የነበረው። አስቡት እንግዲህ ጠዋት 12 ሰዓት እየወጣው ማታ ነበረ ስገባ የነበረው። በተቻለኝ መጠን ቪዲዮዎች ለመቅረጽ ሞክር ያለው፣ ግን እውነት ለመናገር አድካሚ ስራ ነበረ እና ብቻ ምን አለፋችሁ የዚህ ቀን ደግሞ ሎጋ አባያ የሚባል ሌላ ቦታ ሪሰርች ለማድረግ ሄጄ ነበረ። እንደ አጋጣሚ የከተማው የግብርና ሚኒስትሮች ጋር ተገናኝቼ ከነሱ ጋር ማውራት ችዬ ነበረ። ማሽኑን መግዛት ኢንትረስት እንዳላቸው አሳውቀውኛል ማለት ነው። ኤኒዌይስ እነዚህ ሞተር ነጂዎች ኧረ በስመ አብ ምን የሚያስፈራ መንገድ ላይ በ80 በ90 በመቶ ነው የሚሄዱት። እዚህ ጋር በቃ ለህይወቴ እየፈራው ነበረ፣ ግን ልምዱ እንዳላቸው ያስታውቃል። ለማንኛውም ይሄ ቪዲዮ ምንድነው መልእክቱ? ጌት አውት ኦፍ ዩር ኮምፎርት ዞን፣ እድገት ያለው እዛ ነውና ወጥታችሁ ኤክስፒሪየንስ አድርጉ።